ሊኩዊዲቲ በጣም ብዙ ጊዜ ሊኩዊዲቲ ሲባል ሰምታችኋል። ምን እንደሆነ፣ የት እንደምናገኘው እንዲሁም ደግሞ በሱ ተጠቅመን ምን አይነት ትሬዶችን መግባት እንደምንችል ዛሬ አብረን እናያለን። አብራችሁ ነው። ሊኩዊዲቲ ምንድን ነው የሚለውን ነገር ስናይ ሊኩዊዲቲ ማለት አንድ ሰው በፈቃደኝነት በገበያው ውስጥ ለመሳተፍ ራሱን ዝግጁ አድርጎ ገበያ ውስጥ ሲገባ ማለት ነው። ስለዛ አንድ ሰው በቃ ገበያ ውስጥ እየተሳተፈ ከሆነ ምንም አይነት አሴት ሊሆን ይችላል፣ ምንም አይነት ሎት ሳይዝ ሊሆን ይችላል፣ ምንም አይነት አገባብ ሊሆን ይችላል፣ ስትራቴጂ ሊሆን ይችላል የሚጠቀመው ግን በቃ እሱን እየተጠቀመ እስከሆነ ድረስ ማርኬት ውስጥ እስካለ ድረስ ያ ሰው ሊኩዊዲቲ ነው እንላለን ማለት ነው። ከዛ በኋላ የምናየው ምንድነው ገበያ ውስጥ ግን ማን አለ ማለት አሁን ሊኩዊዲቲ ፕሮቫይደር የሚባሉ ነገሮች አሉ። ለማን ነው ፕሮቫይድ የሚያደርጉት? ለማን ነው ሊኩዊዲቲ የሚሰጡት? ማንስ ነው ደግሞ ሊኩዊዲቲን የሚቀበለው? ምንድነው ውስጥ ጥቅሙ የሚለውን አንድ ላይ እናያለን ማለት ነው። ሶ የመጀመሪያው የትሬደር አይነቶች አሉ። የመጀመሪያው የትሬደር አይነት ኮሜርሻል ትሬደር ነው የሚባሉት። ኮሜርሻል ትሬደር፣ ላርጅ ስፔኩሌተር፣ ሪቴል ትሬደር እና ማርኬት ሜከር የምንላቸው ነገሮች አሉ ገበያ ውስጥ ሄደን ስናጠና ማለት ነው። ሶ የመጀመሪያው ኮሜርሻል ትሬደር የምንለው ምንድነው? በስነ ስርዓት ያንን አሴት የሚሰሩበት የሚጠቀሙበት አካላት ምን እንላቸዋለን? ኮሜርሻል ትሬደር እንላቸዋለን። ለምሳሌ ወርቅን እንውሰድ። ወርቅን አሁን ከመሬት ውስጥ ቆፍሮ አውጥቶ አጣርቶ ምናምን ለሽያጭ የሚያቀርበው ገበያ ላይ በስርዓት ወርቅ የሚሸጠው አካል የኮሜርሻል ትሬደር ይባላል ማለት ነው። ሌላ ኮሜርሻል ትሬደር ምንድነው? ያንን ወርቅ ለምሳሌ ወስዶ ለጌጣጌጥ ሰርቶ የሚጠቀም አለ። እሱን ደግሞ እንደዚሁ ፕሮዳክቱን በቀጥታ የሚያገኘው ስለሆነ አንዱ የኮሜርሻል ትሬደር አይነት ነው ማለት ነው። ስለዛ ከዛ በተጨማሪውን ወርቅን ለመድኃኒት የሚጠቀሙ አሉ። እነዚህ ለኮምፒውተሮች ቺፕ ብለን የምንጠራቸውን ነገሮች ለመስራት የሚጠቀሙ አሉ። እነዛን ነገሮች በቀጥታ ወርቁን ገዝተው የሆነ ነገር የሚሰሩበት አሊያም ደግሞ ወርቁን ራሱን የሚሸጡ ትሬደርስ ምን እንላቸዋለን? ኮሜርሻል ትሬደርስ እንላቸዋለን። አሁን ኮሜርሻል ትሬደር የምንላቸው በጣም ትልቅ የሆነ ኢንቨስትመንት የሚጠይቅ ትልቅ የሆነ ስራ ነው። አሁን የኮሜርሻል ትሬደር ብለን የምንጠራውን ነገር ለመስራት ማለት ነው። ወደ ሌሎቹ ከመሄዴ በፊት ኮሜርሻል ትሬደር ሁለት አይነት አለ። ፕሮሰሰር እና ፕሮዲውሰር የሚባል ነገር አለ። ፕሮዲውሰር ማለት ያንን ነገር የሚያመርተው አምራቹ ነገር ማለት ለምሳሌ ወርቅ ካልን ወርቁን የሚያመርተው፣ ነዳጅ ካልን ነዳጁን የሚያመርተው፣ ቆፍሮ አውጥቶ ለሽያጭ የሚያቀርበው ማለት ነው። ወርቁን ምንም ያልተሻሻለውን ምንም ያላለውን ዝም ብሎ አጣርቶ ከመሬት ብቻ አውጥቶ ሰብስቦ ለጌጣጌጥ አምራች ለምሳሌ የሚሸጠው ከሆነ ሻጩ ወርቁን የሚያወጣው ማይን የሚያደርገው ሰውዬ ምን ይባላል? ፕሮዲውሰር ይባላል። ፕሮሰሰር ደግሞ ማለት ያንን ወርቅ በመጠቀም የተለያዩ ነገሮች አሁን እንዳልኳችሁ ጌጣጌጥ፣ መድኃኒት ወይ ደግሞ የሆነ ነገር የሚሰራበት ምን እንለዋለን? ፕሮሰሰር እንለዋለን። አሁን በደንብ አዳምጡ። ፕሮዲውሰሮች መሸጥ የሚፈልጉት በውድ ዋጋ ነው። ፕሮዲውሰሮች መሸጥ የሚፈልጉት በውድ ዋጋ ነው፣ ምክንያቱም እነሱ ማትረፍ ስለሚፈልጉ ማለት ነው። ፕሮሰሰሮች ደግሞ መግዛት የሚፈልጉት በርካሽ ዋጋ ነው። በርካሽ ዋጋ ለምሳሌ የወርቅ ዋጋ አሁን 50 ብር ነው ብንል፣ አሁን ባለው የገበያ ዋጋ ለምሳሌ 50 ብር ነው ብንል፣ ፕሮዲውሰሩ ከ50 ብር በላይ በሆነ ዋጋ 100 ብር ላይ ነው መሸጥ የሚፈልገው። ፕሮሰሰሩ ደግሞ ከ50 ብር በታች በሆነ ዋጋ 20 ብር ላይ ወይ 10 ብር ላይ ነው መግዛት የሚፈልገው። እነዚህ ሰዎች ግብይቱን ፈጽመው ወርቁ የሆነ ቦታ ደርሶ የሆነ ስራ መስራት አለበት። ስለዚህ በሁለቱ መካከል ስምምነት እንዲኖር መሀላቸው ምን አለ ማለት ነው? ሊኩዊዲቲ ፕሮቫይደር የሚባሉ ሌሎች ሰዎች ለምሳሌ በውድ ዋጋ ገዝተው በርካሽ የሚሸጡ ሰዎች ያስፈልጋሉ ማለት ነው። እነዛ ሰዎች ምን እንላቸዋለን? ስፔኩሌተርስ እንላቸዋለን። ስፔኩሌተር ላርጅ ሊሆን ይችላል፣ ሪቴል ትሬደር ሊሆን ይችላል። ሶ አሁን የመጨረሻው ማርኬት ሜከር ነው። ማርኬት ሜከር ማለት መሀል ላይ ያለው ሊኩዊዲቲ ፕሮቫይደር ኢምባላንስ እንዳይፈጠርበት ባላንስ የሚያደርግ ማለት ነው። አሁን ቀጣዩ ጥያቄ ምንድነው? ሊኩዊዲቲ የት ነው ማግኘት የምችለው የሚለው ነው። እስቲ እሱን አብረን እንይ። ሶ የመጀመሪያው ነገር ሊኩዊዲቲ የሚገኝባቸው ቦታዎች ብዙ ኦርደር ያለበት ቦታ ነው። ማለት ሊኩዊዲቲ እንዳልኳችሁ ኦርደሮች ነው። በፈቃዱ አንድ ሰው ገብቶ ትሬዱን እሳተፋለሁ ብሎ ሬስት ያደረገ ኦርደር ካለ ሬስት ያደረገ ማለት ዝግጁ የሆነ
ማለት ለመፈጸም ዝግጁ የሆነ ኦርደር ካለ ምንድነው ማርኬት ላይ ያለ ሊኩዊዲቲ ነው ብለን እንጠራዋለን ማለት ነው። ስለዚህ የመጀመሪያው ማርኬት ሃዮች ናቸው ሊኩዊዲቲ የምናገኝበት። ማርኬት ሃይ ምንድነው? ዴፊኒሽን ምንድነው? አንድ ቡሊሽ ካንድል ወደ ላይ የሄደ ካንድል ቀጥሎ ከሱ የመጣው ካንድል ቤሪሽ ከሆነ እነዚህ ሁለቱ ብቻቸውን ምን ፎርም ያደርጋሉ? ሃይ ፎርም ያደርጋሉ ማለት ነው። ከዛ በኋላ ሎውም ተመሳሳይ ነው። ቤሪሽ የሆነ ካንድል በቡሊሽ ካንድል ፎሎድ ሲሆን ይሄኛው ፓተርን ምን ይባላል? ማርኬት ሎው ብለን እንጠራዋለን ማለት ነው። ሶ ወደ ቀጣይ ስንሄድ the one thing that matters is liquidity የምንጠቀምበት መንገድ ምንድነው? liquidity sweep ይባላል ነው። liquidity sweep የምንለው ነገር አንድ ማርኬት ሊኩዊዲቲን ከወሰደ በኋላ የሚኖረው ሪያክሽን በተቃራኒ መንገድ ሪያክሽን ሲኖረው ማለት ነው። ለምን የሚለውን እናውራ አንድ ላይ። ለምንድን ነው እንደዚህ አይነት ሪያክሽን የሚኖረው? ኖርማሊ ኦርደር ፍሎ የሚባል ነገር በሌላ ቪዲዮ መጣላችኋለሁ ብያለሁ። ግን ኦርደር ፍሎ ማለት ምንድን ነው? ማርኬቱ ላይ ለምሳሌ ገበያ ላይ ዲማንድ እና ሰፕላይ ነው የሚወስነው ይባላል። ነገር ግን አንድ ኮንሰፕት ልንገራችሁ። ለምሳሌ 50 ገዢዎች አሉ እንበል። 50 ሰው አሁን ወርቅ ሊገዛ ተዘጋጅቷል እንበል። አንድ ሰው ነው የሚሸጠው እንበል። ሻጭ ያለው አንድ ሰው ነው እንበል። አሁን 50 የሚገዙበትን ዋጋ የሚወስነው ሰው ማን ነው? 50 ናቸው ወይስ ያ ሻጩ ነው ካልን ሻጩ ነው አይደል? ሻጩ ለምሳሌ 20 ብር ነው የሚሸጠው ካልን 20 ብር ነው የሚሸጠው። የወርቁ ዋጋ 20 ብር ይሆናል። ሻጩ አሁን 50 ብር ነው ካለስ 50 ብር ይሸጣል ማለት ነው። ሻጩ አንድ ሆኖ ራሱ እዚህ ጋር በደንብ አስተውሉ። ሻጩ ሰፕላይ ነው፣ ዲማንድ ደግሞ 50 ሰው ነው አይደለ? 50 ሰው በቁጥር በቮሊዩም ማለት ነው። ዲማንድ ስላችሁ በእርግጥ የወርቁ የራሱ አቅርቦትና የራሱ ዴፊሲት ወይም ደግሞ እጥረትና አቅርቦት ብለን የምንወስነው ነገር ነው ዲማንድና ሰፕላይ የምንለው ስለ ወርቁ ነው። ነገር ግን ሻጭ ቮሊዩሙ ከገዢ ቮሊዩሙ ምን ይላል? ያንሳል። በደንብ አስተውሉ። ቮሊዩሙ እያነሰም ግን ዲተርሚን የሚያደርገው ፕራይሱን ማን ነው ማለት ነው? ሻጩ ነው። ለምን? ብቻውን ስለሆነ ማለት ነው። ግን አሁን ለምሳሌ ሌላ አንድ 10 ሰው ቢሆንስ? 10 ሰው አንዱ 5 ብር ላይ፣ አንዱ 2 ብር ላይ፣ አንዱ 3 ብር ላይ ምናምን ካለ እነዚህ ሰዎች የሚፈልጉበት ዋጋ ላይ ስለሚሸጡና ስለሚገዙ የወርቁ ዋጋ ከ20 ብር ውጪ ይሆናል ማለት ነው። ገብቷችኋል? ከ20 ብር ውጪ ለምሳሌ 5 ብር ሲሸጥ 5 ብር ይሆናል፣ 30 ብር ሲሸጥ 30 ብር ይሆናል፣ 20 ብር ሲሸጥ 20 ብር ይሆናል እያለ ይንቀሳቀሳል። አሁን ማርኬቱ ላይ የምናያት እንቅስቃሴ ካንድሎች ወደ ላይ ወደ ታች ሲሉ የምንመለከተው ነገር ኦርደሮች ፊል እያደረጉ እየተሸጡ የምናያት እንቅስቃሴ ናት ማለት ነው። አሁን በደንብ አዳምጡኝ። አሁን ለምሳሌ 50 ሰው እየሸጠ ነው እንበል፣ ወይም 100 ሰው። አሁን ድንገት 100 ሰው ድንገት ከ100 ውስጥ 90 በ10 ብር ሸጠው እንበል እና የቀሩት 5ቱ ደግሞ የሚሸጡት 50 ብር ላይ ነው እንበል 50 ብር ላይ ነው እንበል። ስለዚህ 10 ብር ላይ ተሽጦ ካለቀ ቀጣይ ዋጋ ያለው የገበያው ላይ ያለው ዋጋ ምንድነው ማለት ነው? ያ ወርቅ 50 ብር ነው። ስለዚህ ከ10 ብር ተነስቶ ፕራይሱ ቀጥታ ወደ 50 ብር ሹት ያደርጋል ማለት ነው። ሊኩዊዲቲ ስዊፕ የምንለው እሱ ነው። አንድ ማርኬት ሊኩዊዲቲ ቴክ ካደረገ በኋላ ገበያው ላይ ያለው አቅርቦት ዲማንድ እና ሰፕላዩ በጣም ሊሚትድ ስለሚሆን ወዲያው ወደዛ ራሱን አጀስት ያደርጋል። ይሄንን ፕሮሰስ ምን እንለዋለን? ሊኩዊዲቲ ስዊፕ እንለዋለን። ስዊፕ ካደረገ በኋላ አሁን ማርኬቱ ወዴት ሄደ? ወደ አንድ ዳይሬክሽን ሹት አደረገ አይደል? ወደ አንድ ዳይሬክሽን ደግሞ ሹት ሲያደርግ ማን ኢንቮልቭድ ይሆናል ብያቸዋለሁ። ቅድም እዚህ ጋር ያሳያችሁ የትሬደር አይነቶች ውስጥ ማርኬት ሜከር የምንለው ነገር አለ። ማርኬት ሜከር ማለት ወደ አንድ ሳይድ ባላንሱን ሲያጣ፣ ለምሳሌ ወደ ሽያጭ ሳይድ ባላንሱን ሲያጣ ሪባላንስ እንዲያደርግ ያደርገዋል ማለት ነው። አንደኛ። ሁለተኛ ደግሞ እነዚህ ማርኬት ሜከሮች ራሳቸው የሚገቡት ብዙ ኦርደር ባለው አሁን እዚህ ጋር ሃይ ላይ ሪቴል ትሬደሮች የሚያስቡት ምንድነው? ወደ ላይ ብሬክ ካደረገ በዛ ይቀጥላል። ምክንያቱም ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ የሚል ስትራክቸር ፎርም እንደሚያደርግ ነው የሚያውቁት ማለት ነው። ስለዛ እዚህ ጋር ብሬክ አደረገ ማለት እዚህ ጋር እንገዛለን ብለው ነው የሚወስዱ። እዚህ ጋር ማን ሻጭ ይሆናል? ማርኬት ሜከሩ ሻጭ ይሆናል። ከዛ በኋላ ሻጭ ከሆነ በኋላ ፕራይሱ ወደ ታች ይመለሳል። አግሬሲቭሊ ወደ ታች ከተመለሰ በኋላ
ያንን ሽያጭ ደግሞ ሪባላንስ ለማድረግ ሌላ ማርኬት ሜከር ስለሚገባ ሪባላንስ ያደርግልንና ተመልሶ ወደ ታች ይሄዳል ማለት ነው። ይሄ የማርኬት ቢሄቪየር ነው ማለት ነው። ቀጥሎ ይህንን በመጠቀም ታዲያ ትሬዲንግ ሞዴላችን ምንድን ነው የሚለውን ነገር እናያለን ማለት ነው። የ4 አወር እና 1 አወር ቻርት ላይ ሄዳችሁ አሁን ያሳያችሁን ስዊንግ ቦታዎችን ለይተን እናሳምራለን ማለት ነው። ስለዛ ሊኩዊዲቲ ቦታዎችን እናሳምራለን ማለት ለምሳሌ ቡሊሽ ሆኖ ቤሪሽ ካንድል ከተከተለው እዚች ጋር እንደምታዩት ቡሊሽ ካንድል ሆኖ ቤሪሽ ካንድል ከተከተለው ይሄ ምንድነው? ሃይ ነው። ስለዛ ይሄ ምን አለው ማለት ነው? ሊኩዊዲቲ ያለው። እዚህ ጋር ቤሪሽ ሆኖ ቡሊሽ ከተከተለው ሎ ነው። ስለዚህ እዚህ ጋር ሊኩዊዲቲ ያለው ማለት ነው። ሶ ያንን እናደርጋለን ቀጥለን። ከዛ በኋላ እዛ ቦታ ላይ እንጠብቃለን ፕራይስ ሪያክት ያደርጋል ወይስ አያደርግም የሚለውን። ሊኩዊዲቲው ቦታ ላይ ሪያክት ካላደረገ ያንን ሊኩዊዲቲ ብዙ ስላልሆነ ቮሊዩሙ ብዙ ስላልሆነ ያ ሊኩዊዲቲ ምንም ሪያክሽን ሳይኖረው ቀጥታ ሄዳል። ቮሊዩሙ ብዙ ከሆነ አሁን ቅድም ያልኳችሁ ከ100 ሰው ላይ 90ውን ሰው አሁን በዛ ሊኩዊዲቲ ስዊፕ ቴክ አውት ቢያደርገው 10 ሰው ወዳለው አጀስት ያደርጋል። ከ100 ሰው ለምሳሌ 2 ሰው ብቻ ቴክ አውት ቢያደርግስ 98ቱ ስላለ ስቲል ማርኬቱ ብዙ ሪያክት አያደርግም ማለት ነው። ስለዛ ሊኩዊዲቲ ቦታው ላይ ፕራይስ ሪጀክት አድርጓል ወይስ አላደረገም የሚለውን ነገር እንመለከታለን። ከዛ ቀጥሎ ምንድነው ቀጣይ የሊኩዊዲቲ ቦታን ታርጌት አድርገን ፌር ቫልዩ ጋፕ ወይም ደግሞ ኢምባላንስ የምንለው ነገር ጋር ኢንትሪ ይኖረናል ማለት ነው። አሁን ይህንን ሁሉ ነገር በምሳሌ በትሬዲንግ ቪው ላይ ላሳያችሁና እሺ አሁን የምንገኘው የጎልድ 4 አወር ቻርት ላይ ነው። ጎልድ 4 አወር ቻርት ላይ ነው የምንገኘው። የጁን 12 ቻርት ነው የምንመለከተው። የጁን 12 ቻርት ነው የምንመለከተው። አሁን ሊኩዊዲቲ የት ነው የምናገኘው? ሊኩዊዲቲን አሁን በደንብ ዲፋይን አድርጌላችኋለሁ። የት ነው የምናገኘው የሚለውን ስናይ ምሳሌ ላሳያችሁ። ለምሳሌ አሁን ይሄኛው ካንድል ይታያችኋል። ወደ ላይ ሄደ፣ ወደ ታች ሄደ አይደለ? እዚህ ጋር ምን አለ? ሊኩዊዲቲ አለ። ቀላል፣ በጣም አሪፍ። እዚህ ጋር ሊኩዊዲቲ አለ። ሌላ ሊኩዊዲቲ እዚህ ጋር ሃይ ሎ ተከተለው ምን አለ? ሊኩዊዲቲ አለ። እሺ ሌላ እዚህ ጋር ሃይ ሎ አለ። ይሄ ምንድነው? ሊኩዊዲቲ። ሌላ ሊኩዊዲቲ እዚህ ጋር ሃይ አለን፣ ሎ አለን፣ ሊኩዊዲቲ። ቡሊሽ ካንድል፣ ቤሪሽ ካንድል፣ ሊኩዊዲቲ። በደንብ እያያችሁ ቡሊሽ ካንድል፣ ቤሪሽ ካንድል፣ ሌላ ሊኩዊዲቲ። ቡሊሽ ካንድል፣ ቤሪሽ ካንድል፣ ሊኩዊዲቲ። ቡሊሽ ካንድል፣ ቤሪሽ ካንድል፣ ሊኩዊዲቲ። አሁን ያሳያችሁ እንዳለ ሃዮች ናቸው፣ ማርኬት ሃይ የምንላቸው ናቸው። ሁሉም የየራሳቸው የሆነ ሊኩዊዲቲ ያላቸው ማለት ነው። አሁን ደግሞ ሎ ላሳያችሁ። ቀላል፣ ቤሪሽ ካንድልን ቡሊሽ ካንድል ሲከተለው ሊኩዊዲቲ። እሺ ሌላ ቤሪሽ ካንድል ቡሊሽ ካንድል ሲከተለው ሊኩዊዲቲ። ከቤሪሽ በኋላ ቡሊሽ ካንድል ሲመጣ እነዚህ ሁሉ ቦታዎች ምንድን ናቸው? ሊኩዊዲቲ ናቸው። ያለው ነገር ይሄ ነው። ሊኩዊዲቲ የት ነው የምናገኘው የሚለው። አሁን ወደ ትሬዲንግ ሞዴላችን እንሂድና በጣም ሲምፕል የሆኑ ትሬዶችን አብረን እናያለን ማለት ነው።